የህብረተሰቡ ኢኮኖሚ አቅም ግንባታ ላይ የሚያተኩር ፕሮጀክት ወደ ስራ በማስገባት ተጠቃሚነታቸውን ለማሳደግ እየሰራ መሆኑን በኢትዮጵያ ቀይ መስቀል ማህበር የወላይታ ዞን ቅርንጫፍ ጽሕፈት ቤት አስታወቀ። ይህ ፕሮጀክት በዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎችን በመደገፍ በአካባቢያቸው ላይ ያለ ብዝሃ ህይወትን የመንከባከብ ስራ ላይ በንቃት እንዲሳተፉ ያደረገ ስለመሆኑም ማህበሩ አመልክቷል። ይህ ፕሮጀክት በህይወታቸው ላይ ተጨባጭ ለውጥ ያመጣ ስለመሆኑ የተናገሩት ደግሞ በፕሮጀክቱ የሚደገፉ አርሶ አደሮች ናቸው። ዳግም አዴቦ ተጨማሪ አለው። በኢትዮጵያ ቀይ መስቀል ማህበር የወላይታ ዞን ቅርንጫፍ ጽሕፈት ቤት የተለያዩ ፕሮጀክቶችን ነድፎ የህብረተሰቡን የድርቅ መቋቋም አቅም ለማጠናከር ሰፊ ስራዎችን እየሰራ ይገኛል። ማህበሩ በወላይታ ዞን 4 ወረዳዎች ውስጥ በሚገኙ 7 ቀበሌያት በነደፋቸው ፕሮጀክቶች አማካኝነት የህብረተሰቡን የኑሮ ሁኔታ ለማሻሻል፣ ንጹህ መጠጥ ውሃ ለማዳረስና በተፈጥሮና ሰው ሰራሽ ችግሮች የተጎዱ አካባቢዎችን መልሶ ለማልማት ሰፊ ስራዎችን እያከናወነ ይገኛል። ይህ ፕሮጀክት እንግዲህ በተቻለ መጠን ህብረተሰቡ የራሱን አቅም በራሱ ለይቶ ምን ስጋቶች አሉ፣ እንዲሁም ደግሞ ምን ሊከሰቱ የሚችሉ አደጋዎች አሉ፣ ለነዛ አደጋዎችስ ምንድነው ማድረግ የሚችለው የሚለው ከዳሰሳ ጥናት ጀምሮ ፕላኒንግ ላይ በጋራ ፓርቲሲፔት በማድረግ እንግዲህ አውጥቶ በዛው ልክ ደግሞ ምን ይሰራ የሚለው በጋራ ከፕሮጀክት አስተባባሪዎች አሉ፣ የሚመለከታቸው አካላት አሉና ከነሱ ጋር በመሆን ያንን ስራ የሚሰራ ነው። ሌላው እንግዲህ ስትሪም የሚባለው ተመሳሳይ ነው አላማው፣ ግን ይሄኛው በተለይ እነዚህ የተራቆቱ ቦታዎችን መልሶ ከማቋቋም አንፃር ችግኝ ጣቢያ በመክፈት እነዚህ 2 ችግኝ ጣቢያ ቶራስ አዴቦ ቀበሌና እንዲሁም ደግሞ ቡጌ ቀበሌ ላይ የቀይ መስቀል ችግኞች አሉ። ወደ 1.5 ሚሊዮን ያህል በዘንድሮ ዓመት ለችግኝ ለተከላ የደረሱ ችግኞች አሉና እነዛን በማፍላት የተራቆተ ቦታዎችን መልሶ ከማገገም አንፃር እንግዲህ በርካታ ተግባራትን እያከናወን እንገኛለን ማለት ነው። ማህበሩ ራይስ በተሰኘ ፕሮጀክት አማካኝነት ዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን በመለየት የኑሮ ማሻሻያ ድጋፍ ያደርጋል። ነዋሪነታቸውን በዳሙት ወይዴ ወረዳ ቶራስ አዴቦ ቀበሌ ያደረጉት አቶ ጃጋሪ ጋልቾም የዚህ ፕሮጀክት ተጠቃሚ ናቸው። ከዛሬ 7 ወር በፊት ለኔ ምን መለኝ ግን 7 ወር 8 ወር ይሆናል እነሱ በሰጡት በጎቹን ጠብቄ በዛ እኔ ያገኘሁት እንግዲህ እኔ በአእምሮ በራሴ ሐሳብ እኔ ሲገመት አንዲ ወደ 100 ይጠጋሉ። ፕሮጀክቶቹ ህብረተሰቡን ከራብና ከተፈጥሮ አደጋ ተጋላጭነታቸውን የሚቀንሱ ዘላቂ የኑሮ መሰረት የሚፈጥሩ በመሆናቸው የህብረተሰቡም ተሳትፎ ላቅ ያለ ነው። እነሱ ከመጣ በኋላ ጉርጋድ አለ። አሁን ጉርጋድ የለም። ጉርጋድን ተዘግቷል። ደግሞ እንደገና ሳር የሌለ ቦታ ሳር በቅሏል። ስለዚህ እነሱ ከመጣ በኋላ ለእኛ ተሽሎ መጣ። ይህን ደግሞ መሬትም ጥሩ ሆነ፣ ለምለም ሆነ። የእነሱን ታሪክ ቀይ መስቀል እንደዚህ አድርጎ እንደዚህ ሰርቶ ተጠርጎ የሚሄደውን ጎርፍ የሚወስደውን መሬት አንድ ቦታ ሰብስቦ እንደያዙ የእነሱንን ታሪክ አናጠፋም። እኛም ደግሞ ለወደፊት ስራውን ሰርተን ለአካባቢ ለትውልድ ለኛ ለልጅ ልጅ ጠቃሚ እንዲሆን መሬቱን ጠብቀን ለመያዝ አላማ ይዘን ነው የተነሳነው። ፕሮጀክቶቹ ብዝሃ ህይወትን ለመጠበቅ በሚሰሩ ስራዎች ህብረተሰቡን የስራው ባለቤት የሚያደርጉ ከመሆናቸው በተጨማሪ ለዜጎችም ሰፊ የስራ ዕድል የሚፈጥሩ ሆነዋል። በጣም ለዚህ አካባቢ ድጋፍ እየሰጠ ነው። እኛም ቢሆን ወደፊት ከሰራን ለማግኘት በጣም ጥረት እያደረግን እየሰራን ስላለ ምንም አሁን ደግሞ ይሄ የተራቆቱ መሬቶችም ቢሆን ከ1 2 3 አመት በኋላ በጣም ደን እንደሚሆኑ ሙሉ በሙሉ ማለት ተስፋ ነን። እዚህ በመቆየት ከ50 በላይ አቨሬጅ ወጣቶች አመቱን ሙሉ የስራ እድል ያገኛሉ። እዚህ ፖት ያዘጋጃሉ፣ ችግኝ ዘር ይዘራሉ፣ ውሃ ያጠጣሉ። በዚህም ለአካባቢያቸውንም ኮንትሪቢዩት ያደርጋሉ፣ ለራሳቸውም ጥሪት ያገኛሉ። ስለዚህ እዚህ አካባቢ በዚህ ማህበሩ በዚህ ፕሮጀክት በኩል ለነዚህ ልጆች የስራ እድል በመፍጠር እስከ 1 ሚሊዮን ድረስ የሚደርስ ገንዘብ ያገኛሉ። ቻክሶ ሾን የሚባል ቀበሌ ያለ እዛ ላይ ወደ 58.6 ሄክታር የሚሆን ማሳ ለማልማት እኛ አቅደን እየሰራን ያለንበት ሳይት አለና እዛ ሳይት ላይ እነዚህ የተቦረበሩ የተጋጋጡ መሬቶችን መልሶ እንዲያገግሙ ለማድረግ ለመትከል እዚህ ጋር ያዘጋጀናቸው ግራቪሊያና አኬሺያ የሚባሉ አግሮፎረስትሪ ትሪዎች አሉ። ከዚህ እዚህ እናፈላለን፣ እዛ ወስደን ደግሞ እንተክላለን። ለዛ አላማ ነው እዚህ ጋር ችግኝ ጣቢያ አቋቁመን ሰራተኛም በቁጥር ወደ
12 የሚሆኑ ሰራተኞች አሉ ጥበቃዎችን ጨምረው። ስለዚህ እዚህ እያለሙ እየሰሩ ያሉበት ሁኔታ ነው ያለው። ማህበሩ የአካባቢ መራቆትን ለመከላከልና የተፈጥሮ ሀብትን ለማደስ የችግኝ ተከላ ማካሄድን ጨምሮ እንደ እርከን ያሉ የአፈርና ውሃ ጥበቃ ስራዎችን በትኩረት እየሰራም ይገኛል።